እና ብቻ በቃ እዚህ ከመጣሁ በጣም ብዙ ፈተናዎች አይቻለሁ። በጣም ማለት ምን አይሽ እነሱ ጋር ገብቼ እርጉዝ ናት የስራ እርጉዝ ተሆነ አይሰራም እርጉዝ ናት ተብሎ ተወራብ ምንም በማላቀው ነገር ከዛ አለቃዬ መጣና ውጪ ብሎ እንዲወጥቶ ሲያባረረኝ አለቀስኩኝ። በቃ በጣም ሳልበላ አድሬ 9 ብር አግኝቼ ማለት ነው 10 ብር ዳቦ ለመግዛት 1 ብር አጥቼ አውቃለሁ። ግን በቃ 1 ብር እንዳጣሁት እንዳልበላው አልሞትኩም አለ እግዚአብሔር ይመስገን። ምንም ማላቀው ነገር ሆነ እርጉዝ ናት ተብያለሁ። ክሬን ኦፕሬተር ለመሆን አዎ አይቻልም እንደዚህ እና ተመለሽ አዎ የትኛው ስራ ይሻላል? ክሬኑ ይሻላል ይሄኛው? ማለት ክሬኑ አሁን ፀሐይ አይነካኝም ምንም አልቆሽሽም በስርዓት ታጥቤ ነው የምገባው ቢቸግረኝም ግን ይሄኛው ፀሐዩም ብርዱ ሌሊት 11 ሰዓት ነው ከቤት መውጣት እሱን ችዬ ነው እንጂ ብሩ ይሄኛው ይሻላል ማለት ይሄ ያው በቀን ምን ልብላ ብዬ አስቤ አላውቅም። የዛኛው እኮ ይሄ ክሬን ላይ ስሰራ በቃ አራስ ሳልበላ አድሬ አውቃለሁ። ያ ደሞዝ አልቆብኝ ማለት አሞኝ ራሱ እንዲያዙሩኝ ወድቄ አውቃለሁ። ሚያነሳኝ ሰው አጥቼ ቤት ሆነሽ አዎ ስወድቅ አከራይ ሰምታ መጣች። በቃ ዝም ብዬ በቆምኩበት ስወድቅ አሁን ግን በቃ ምንም ቢያመኝ ራሱ ምንም ነገር ቢደርስብኝ እህቶቼ ስላሉ ያን ያክል ጭንቀት የለም። ምን ሆነሽ ነው እንደዛ ያደረግሽው? ጭንቀት ነው በቃ። ምን እንዲሆን ነው አንቺ ሐሳብሽ? ቤተሰቤን ማለት እናቴን መርዳት ነው በቃ። ከምን አባቴም በቃ ጆሮ አይሰማው አያወራም እንዴ መናገር አይችልም መስማትም አይችልም። የተፈጥሮ ነው ወይስ አይ ወድቆ ነው እንደዚህ ነው? ቤተሰቦችሽ ለእህቶችሽ ከመጡ ህይወት እንዴት ነው? አሪፍ ነው እግዚአብሔር ይመስገን። ሰቀን ተጫውተን እናድራለን። ሐሳብህ እንኳን የምትነግረው ሰው ስታጣ በጣም ይከብዳል። አንተ ያሰብከውን የውስጥህን ቢሰማ ሰው ስታገኝ እኮ አሪፍ። አሁን እኔ ሳይሽ ያው የሚጠበቅብሽን እያረግሽ ነው። ጭንቀቱ ከየት መጣ ብዬ ሳስበው እኮ ነው እንትን አለኝና መስራት ያለብሽን እየሰራሽ ነው። ከሰራሽው ላይም እየላክሽ ነው አይደል? ጭንቀቱማ ያው በቃ የፈለኩት ነገር አላደረኩም። በቃ ያ የምፈልገው ነገር የተሳካልኝ ቀን ደህና እንቅልፍ እንኳን ተኝቼ አድራለሁ። አሁን ግን ምንም በቃ እንዲጣራ እያየው ነው ማለት ነው። አሁን ለነሱ ያረቁ ቀን እፎይ ብየተኛለሁ ብለሻል። ምን ብታደርጊ ነው ደስ የሚልሽ? አባቴ በጣም የሰው እዳ አለበት ብር ማለት ነው። እሱ ብር እንትን